በዚህ ሁሉ ጦርነት መሃል የህዳሴ ግድቡ ሊጠናቀቅ ነው። በዚህ ሁሉ ነውጥ መሃል ኢትዮጵያ በስንዴ ምርት ራሷን ትችላለች። በአሁኑ ጊዜ ኢትዮጵያ እንደ ሀገር ኢትዮጵያውያንን ለመቀለብ ስንዴ ከውጭ አትገዛም። የኢትዮጵያ መንግስት ለረጅም ጊዜ በኢትዮጵያ ውስጥ ወንጀል ተደርጎ የነበረውን የቀይ ባህር አክሰስ የቀይ ባህር መንገድ ለውይይት አቅርቧል፣ ጥያቄ አንስቷል። ዓለም እየተነጋገረበት ነው። የቀን ጉዳይ እንጂ የማይቀር ነገር እየሆነ ነው። በዚህ ሁሉ ነውጥ መካከል ትልልቅ ፕሮጀክቶች በኦሮሚያ በአማራ ክልል ጸረ ፕሮጀክት የሆነ ተቋም ባለበት ክልል ሳይቀር ከፍተኛ የሆነ ፕሮጀክቶች እየተሰሩ ነው። አዲስ አበባ ከተማ ውስጥ ትልቅ ለውጥ ነው ያለው። በበርካታ ከተሞች በጎንደር፣ ባህር ዳር፣ ጅማ፣ አዳማ የኮሪደር ልማትና ሌሎች ድሬዳዋ እያየን ጅጅጋ እያየን ያለነው ነገር ቀላል አይደለም። ይሄን ለምን ኢትዮጵያን የሚሉ ሰዎች እንደ ቀላል እንደሚያዩት አይገባኝም።